ሰላም ጤና ይስጥልን ቤተሰብ እንዴት አደራችሁ? ዛሬ እንድታግዙን እንግዲህ ቤተሰብ ዩቲዩብ ከፍቻለሁ። ዩቲዩብን እየገባችሁ ሳብስክራይብ አድርጉ፣ ላይክ አድርጉ። ምንድነው ሲያፈምሱ ጎበዝ? ኧረ እባካችሁ ሳብስክራይብ አድርጉ ነው ያልኩትኝ። ላይክ አድርጉ። ምንድነው አፈምሱኝ ነው እያልኳቸው ያለ እና እንኳን ለጥምቀት በዓል በሰላም አደረሳችሁ። ያው ጥምቀት እንግዲህ ዋዜማው ላይ ነው ያለነው። ነገ ዋዜማ ነው፣ ሰኞ ይውላል ማለት ነው። በዚሁ አጋጣሚ ያው ለተቸገራችሁ ምናምን በመብል የተቸገራችሁ ምናምን ካላችሁ ያው ዛሬ ይበላል፣ ነገ ነው እሑድ። እሑድ ግን ጡላት አይበላም። ይህንን ማወቅ አለባችሁ ተደጋግሞ ስለተነገረ። ህዝበ ክርስቲያን ጥምቀትን በሰላም አክብረን ደግሞ በሰላም እንግዲህ ለብርሃነ ጥምቀቱ በሰላም ደግሞ አርሶናል። ለብርሃነ ትንሣኤው ደግሞ በሰላም ያርሰን እንደማለት ያህል ነው። እና ዩቲዩብን ያው ሁላችሁም እየገባችሁ ሳብስክራይብ አድርጉኝ እባካችሁ ለማለት ነው። ወንድማችን ነፃነት ወርቅነህ ደግሞ ከዚህ ዓለም በሞት ተለይቷል። በእውነት ነፍሱን በአጸደ ገነት ያኑርልን። አመሰግናለሁ። ፎሎ እያደረጋችሁ ኮፒ ሊንክ አድርጉ እስቲ አሳድጉኝ። ምንድነው ይደብራል እንደዚህ አይነት ነገር። እንደዚህ አይነት ነገር በጣም የሚደብረው። እናንተ ምን ሆናችሁ ነው ማታፈምሱ? ሰው አፈምሱ እንጂ። ኧረ በለው ሰላም